ከውስጧ እውነት ተቆራርጦ ሲወጣ እሷ በጣም ደነገጠች። ከዛ አልትራሳውንዱ ታይቶ ሲነግሯት ከዛ በኋላ እንደዚህ ከዛ ለካ ማታው ተጠቅማለች። እግዚአብሔር ሰው ቃል ያወጣበት ላይ በኦፕሬሽን ካልሆነ በምንም የማይወጣ ነገር ነው። ከዛ ኮሪያ ሆስፒታል ወሰድኩና እዛ ኮሪያ ሆስፒታል ሄደችና አልትራሳውንድ ተነሳች። አልትራሳውንድ ስትነሳ ውስጥሽ የነበረ የተከመረ ደም ነበረና ኦፕራሲዮን ልትሆን ነበረ እና ምን እንደሆነ ያላ ከዛ ፈንቅሎ ከውስጥሽ አውጥቷልና በሳምንት ውሃ ላይ እየጸለየ ዛሬ ከፍ አድርጉና እንደዚህ በሉ፣ በኢየሱስ ስም ተመሳሳይ ህይወት በሉ የሚያበቃበት ምሽት ነው በሉ። እግዚአብሔርም በሉ በዚህ ውሃ በሉ ምልክት እንዲሆን በሉ ወደ እኔ መጥቷል በሉ። የኔ ዮርዳኖስ በሉ ይሄ እችላለሁ ነው በሉ። እስቲ ዛሬ በሉ እስቲ አንድ ነገር በሉ ህይወቴን ለቆ ይሄዳል በሉ። አንገት ያስደፋኝ በሉ ያሸማቀቀኝ ነገር በሉ ይለቀኛል። ውሃውን ወሰድኩና ለባለቤቴ ሰጠውትና ባለቤቴ ጠጣችና ከዛ በኋላ ወደ እንትን ሄድኩ። ወደ ቢሮዬ ቦርሳዬ ውስጥ አደረኩና ወደ ቢሮ ወሰድኩና ዝም ብዬ ኢሜል ተጽፎብኛል ያንተ ፕሮጀክት አልቋል ብላ ጻፈችብኝ። ከዛ በኋላ ይሄን ውሃ ወስጄ ቢሮ ውስጥ ዝም ብዬ ደፋውና ተቀየረ ያልኩትና ዝም አልኩት። ከዛ በኋላ ድጋሚ ኢሜል ጻፈችና አይ ሌላ ፕሮጀክት ላይ እናርጎ ይሄ ልጅ ምናምን ብላ ኢሜል እንደገና ጻፈች። እግዚአብሔር ሆይ ከዛ ጻፈችና ተጨናንቄ እንኳን ደውዬለታለሁ። እግዚአብሔር ሰውን የሆነ ተጨናንቄያለሁ ሮቤል ይባላልና ያን እዛ ቸርች ነው የሚያመልከው ብዬ ስጠይቆ አላቅም ግን መልካም ሆኗል አለኝ። እውነት እግዚአብሔር ነው የምነግራችሁ። ከዛ ውሃውን ወስጄ ቢሮ ዝም ብዬ ደፋሁት። ይሄው እግዚአብሔር ሆይ እዚህ ውሃ አይደለምና ስሚ ተጠርቶበታል ብዬ ብትን አረኩና ሃይላንዱንም እዛ አረኩና ወጣሁ። እውነት ነው። ከዛ በኋላ እግዚአብሔር ይመስገን አሁን ድጋሜ ሌላ ኢሜል ጻፈችና ባለው ፕሮጀክት እናስቀምጠው እስቲ ተመካክረናል። ሌሎች አልተስማሙም፣ እሷ ግን እንደዚህ ያለች፣ ሌሎች ደግሞ አልተስማሙ። አሁን እስካሁን አልተስማሙም እና በጣም እንትን እያለ ናቸው፣ በጣም ችግር ላይ ናቸው እና ሌሎቹ አይሆንም የራሱን ጨርሷል እያሉ ነው። እሷ ደግሞ አይ እንዴት እንደዚህ ይሆናል እዚህ ከጋምቤላ ወደዚህ አምጥተን ደግሞ እንዴት እንደዚህ እናደርጋለን ወደ ሌላ ፕሮጀክት እንመድበው እያለች ነው እና አይ ተቀይሯል የኔ ነገር አይቆምም ብዬ ዝም አልኩት። ከዛ ሶስተኛ ደግሞ ባለቤቴ ጠጣች። እኔ ስራ ሄድኩ። ስራ ሂጄ ያለው ጧት ቢሮ ገብቼ ስራ እየሰራው ደወለች። ሲደውል ደነገጥኩ። ለምን ደወልሽ ብዬ ደነገጥኩና ከዛ አይ አሞኛል አለች። ምንድነው መጀመሪያም እየታመመች ነው የምትሄደው እና እኔ አላወቅኩም ምንድነው ብዬ ግራ ገብቶኛል። ከዛ ደም ለካ ውስጥ ተከምሯል። ከዛ ኮሪያ ሆስፒታል ወሰድኩና እዛ ኮሪያ ሆስፒታል ሄደችና አልትራሳውንድ ተነሳች። አልትራሳውንድ ስትነሳ ውስጥሽ የነበረ የተከመረ ደም ነበረና ኦፕራሲዮን ልትሆን ነበረ እና ምን እንደሆነ ያላ ከዛ ፈንቅሎ ከውስጥሽ አውጥቷልና ከዚህ በኋላ ነፃ ነሽ ብሎ ተነገራት። ከውስጧ እውነት ተቆራርጦ ሲወጣ እሷ በጣም ደነገጠች። ከዛ አልትራሳውንዱ ታይቶ ሲነግሯት ከዛ በኋላ እንደዚህ ከዛ ለካ ማታው ተጠቅማለች። እግዚአብሔር ሰው ቃል ያወጣበት ላይ ከዛ ተጠቀመችና እሷም ደነገጠች፣ እኔም ደነገጥኩት። እግዚአብሔር ይመስገን ብለን በጣም እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ተባረክ። ወይስ ያንዴ ቆይ እኔ ሐኪም ነኝ፣ ሕክምና ነው የተማርኩት። አሁን እሱ የሚናገረው ነገር እኔ ይገባኛል። ይሰማችኋል? ሐኪሞች በአልትራሳውንድ ሲያዩ በኦፕሬሽን ካልሆነ በምንም የማይወጣ ነገር ነው። የሆነ ታምር ነው ገብቶ ፈንቅሎ ያወጣው እያለ ነው። ያላችሁ እኔ ማገልገል የምፈልገው የሚያምን ጄነሬሽን ዝም ብሎ ቦታ ሚዝ አይደለም። የሚያምን እዚህ ከመጣ እንደ እግዚአብሔር ነብይ የሚቀበለኝ ዛሬ እንደመጣችሁ አትመለሱም። የትኛውም አዋጅ ይገለበጣል። ያላችሁ ሞኞች እንዳትሆኑ። እኔ ሲናገረኝ እናገራለሁ። ይሄን ውሃ አነሳውና ምንም ቢሆን ሲጠጡት ይወጣል። ወጣ። ዛሬም የትኛውም የያዘ ነገር ይለቃል።